አሜሪካ የኢራን ኩርዶችን እያስታጠቀች ነው። የሲኤንኤን የዓለም አቀፍ ጉዳይ ኮረስፖንደንቱ ኒክ ፓተን ትራምፕ ስልጣን ከአያቶላዎቹ ወደ ኩርዶቹ ለማሸጋገር አስበዋል እያለ ነው። በሌላ በኩል በኢራን የሚገኙ ኩርዶች ነፃ እንዲወጡና የኢራንን አገዛዝ እንዲታገሉ ከኩርድ አመራሮች ጋር አሜሪካ ስምምነት ላይ መድረሷንና ድጋፍ እንደምታደርግ ትራምፕ ገልጿል። በሶሪያ የሚገኙ ኩርዶች ደግሞ ከእስራኤል ጋር ወታደራዊ ስምምነት እንዳላቸው ይታወቃል። ከዚህ በተጨማሪ በኢራቅ የሚገኙ ኩርዶች አይኤስአይኤስን ለመዋጋት ከአሜሪካ ጋር በትብብር ሲሰሩ ቆይቷል። በቱርክ የሚገኙ ኩርዶች ትግላቸው ቢዳክምም በሶስቱ ሀገራት ያለው የኩርዶች እንቅስቃሴና መነቃቃት የቱርክ ኩርዶችን ማነቃቃቱ አይቀርም እየተባለ ነው። ይህ ከቱርክ ኩርድ የጦር ኃይል ከሆነው ፒኬኬ ጋር የተስማሙትን ኤርዶሃንን የግዛት አንድነታቸው ላይ ችግር ይፈጥርባቸዋል ተብሏል። የአሜሪካ እቅድ ከተሳካ በአራቱ ሀገራት ተከፋፍለው ለዘመናት እየታገሉ የሚገኙ ኩርዶች በጋራ በቅርቡ ኩርዲስታን የምትባል አገር ለመመስረት ይረዳቸዋል ተብሎ ይታሰባል። የነፃ ኩርዲስታን ምስረታ ለቱርክ በተለይም ከፒኬኬ ጋር ባለባት ግጭትና ለኢራን ትልቅ የብሔራዊ ደህንነት ስጋት ነው ተብሎ ነው የሚታሰበው። በአንጻሩ አሜሪካና እስራኤል ለኩርዶች ያላቸው ድጋፍ በቀጠናው ያለውን የኃይል ሚዛን በእጅጉ ሊቀይረው ይችላል ተብሎ ነው የሚታሰበው።